ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንደምን አላችሁ? ሰላም ብያለሁ። ክርስቲያን ወገኖች እንዴት ናችሁ? ሁሉ ሰላም ነው ወይ? እንዴት ናችሁ? ረመዳን እንዴት ነው? ሙስሊሞች ደህና ናችሁ ወይ? ነገሩ የሁሉም ጾም ነው። እንዴት ናችሁ? እስኪ ዛሬ ፈጣይር ልንሰራ ተከስተናል። ማፍጠሪያ ማለት ነው። እንግዲህ እዚህ ጋር ዱቄት አዘጋጅተናል። ዋናውን ነገር ማለት ነው። ከዛ ሲቀጥል እዚህ ጋር ዝባዲ አለን፣ እርጎ ማለት ነው። ግዴታ እርጎ ሊኖረን ይገባል። አጅናት እንደዚህ እንትኖች አጅናዎችን ስንሰራ ማለት ነው ቆንጆ ነው። አንደኛ ቶሎ ኩፍ ያደርግልናል። ሁለተኛ ነገር ደግሞ ሊጣችን ቆንጆ እንዲሆን ያደርግልናል ማለት ነው። እና ብንጠቀም ጥሩ ነው ማለት ነው። እዚህ ጋር ጨው አለኝ፣ ቤኪንግ ፓውደር አለኝ። እዚህ ጋር ደግሞ እርሾ አለኝ። እርሾ 1 ማንኪያ ነው ያደረኩት። እንግዲህ እንደናንተ እንደ እንትናችሁ ነው የምታደርጉት። አንዳንዱ ሰው 2-3 ማንኪያ ቢጨምር ንቅንቅ የማይልለት አለ። እንግዲህ እኔ ግን 1 ነው የማደርገው። ወላሂ እኔ 1 ነው የማደርገው። ቶሎ ነው ኩፍ የሚለው። እንደኔ እንደራሴ የተጣደፈ ነው ማለት ነው። እዚህ ጋር እንትን አለኝ ኒዶ አለኝ። እሱም 1 ማንኪያ ተግማሽ ነው ያደረኩበት። ኒዶ ብዙም ሊጥ ላይ አትጨምሩ፣ ያደርቃል። 2 ማንኪያ ስኳር እና 2 እንቁላል ዘይት አለኝ ማለት ነው። ማለሽ እና ይሄ አለኝ። እንግዲህ ምንድነው የምናደርገው? እዚህ ጋር አዘጋጅተናል፣ ሳህናችንን አዘጋጅተናል ማለት ነው። የሚጠበቅብን መጀመሪያ የምናደርገው ኒዶአችንን እንጨምራለን። ከዛ ውሃው ለብ ይበል። ለብ ያለ ውሃ ቢሆን ይመረጣል ማለት ነው። ለብ ያለ ውሃ ቢሆን ይመረጣል፣ ቶሎ ኩፍ እንዲያደርግልን። ከዛ በመቀጠል ጨው እንጨምራለን። እንዳታበዙ ጨው ለራስሽ እየደረገምሽ እንዳትሉ፣ ብዙ እንዳይመስላችሁ ያደረኩት ሰምታችኋል። እና እዚህ ጋር ደግሞ እርሾአችንን እናደርጋለን። 1 ማንኪያ እርሾ አድርጌያለሁ። እንዳልኳችሁ እንግዲህ ያው ብዙ ሰው ቶሎ ኩፍ አይልላቸውም። በደንብ ቶሎ ኩፍ የማይልላችሁ ሰው ከሆናችሁ እንደየተፈጥሯችሁ እንግዲህ 2-3 ማንኪያ መጨመር ነው ግድ ይላል ማለት ነው። እና ይኸው ማነው ስኳር ጨምረናል። ስኳር 2 ማንኪያ ስኳር ለፈጣይር ማለት ነው። 2 እንቁላል እንጨምራለን። እሺ አሁን እንግዲህ ያው ግድ ሊሆን ነው ማለት ነው። ቆይ እመለሳለሁ። እሺ ቤኪንግ ፓውደር እዚህ ጋር እንደዚህ አደርጋለሁ። ብዙም አልሞላውም፣ ግማሽ ነው የማደርገው። ግማሽ አደርጋለሁ። እንደገና ዝባዴያችንን ደግሞ ዝባዴ እንደ ሊጣችሁ አድርጉ። ሊጡን አንድ እንትን ስለሆነ የማደርገው 1 ኪሎ ነው የማደርገው። ፈጣይር ያው ብዙ አይነት ፈጣይር ስለምንሰራ አጅናችን በርከት ሊል ይገባል ማለት ነው። እና እርጎውን ሁሉንም አላደርገውም። 2 ማንኪያ 3 ማንኪያ አደርጋለሁ። ጨርሳችሁ ብታደርጉትም ችግር የለውም። እንደውም አጅናው በጣም ቆንጆ ነው የሚሆነው፣ ልስልስ ይልልናል ማለት ነው። 3 ማንኪያ አድርጌያለሁ። ከዛ አሁን በደንብ እንመታለን ማለት ነው። በደንብ አዋህደን በመለስ ይሻላል። አዋህጀ ልምጣ። ምን የአንድ እጅ ምን ዋጋ አለው? የረሳሁት ነገር አለኝ። ዘይት በመጠኑ ዘይቱን ከሆነ ጨመር አድርጉበት። የሚገርማችሁ ግን ቅቤ ቢሆን ጥሩ ነው። ዚብዳ በጣም አሪፍ ነው፣ ያለሰልስልናል ማለት ነው አጅናችንን። ከሌለን ደግሞ ዘይት እንጠቀማለን። ጨው ጨምሬያለሁ እንዴ ጉድ እኮ ነው። አሁን አይደል ከእንቅልፍ የተነሳሁት ዙሮብኛል። እሺ እንደዚህ በደንብ ከመታ ነው በኋላ ትንሽ
ለአንድ 10 ደቂቃ ያክል እናስቀምጠዋለን። እንደዚህ በላይሎ በደንብ አድርገን ሽፍን እናደርገዋለን። እንደዚህ ትንሽ መጠበቅ ይኖርብናል ማለት ነው። አጅናችን ቆንጆ ይሆንልናል። ቶሎ ኩፍ ስለሚልም ደግሞ ቆንጆ ነው የሚሆንልን ማለት ነው። መለሳለሁ። እሺ ተመልሰናል ከ10 ደቂቃ በኋላ። ያው ኩፍ ብሎልናል። አሁን ዱቄታችንን እንጨምራለን ማለት ነው። መለሳለሁ። በአንድ እጄ ካሜራ ስለያዝኩኝ መለሳለሁ። እሺ ተመልሻለሁኝ። ያው እንደዚህ በላይ ነው ሸፍኘዋለሁኝ፣ ግን በደንብ ሹት ማለት ነው። መታሸት አለበት። በደንብ ካሽን በኋላ እንደዚህ በላይ ነው አድርገን ከላይ ደግሞ ንጹህ ጨርቅ እንደዚህ እንሸፍናለን። በደንብ መታሸት አለበት። አጅናችን ቆንጆ እንዲሆንልን ማለት ነው። እንደዚህ አድርጌዋለሁ። አንድ 20 ደቂቃ ምናምን እንጠብቃለን። ቀሪውን አብረን እናያለን። እሺ ተመልሰናል። እንግዲህ ሊጣችንን በእንደዚህ መልኩ ቁፍ ብሎልናል። መሻላ አያችሁት? እንደዚህ ቁፍ ብሎልናል። እኔ ነግራችኋለሁ፣ አይቆይም እንደኔ የተንቀለቀለ ነው ብያችኋለሁ። እና ይሄው እንደዚህ አሁን ሊጣችንን በምንፈልገው መልኩ እኔ በሳይዝ እንዳምጥና እንቆራርጣለን። መለሳለሁ ማለት ነው። እሺ ይኸው እንደዚህ አድርጌዋለሁ። እናንተ በምትፈልጉት ሳይዝ እንትን ማለት ትችላላችሁ። ዳምጠን በምንፈልገው በትልልቁም ከፈለግን በትልቅ እንትን ካሳ በሱ በኩባያዎች ማቆራረጥ እንችላለን። እንደዚህ አድርጌዋለሁ። ፍሩን እናስገባለን። ይሄው ከፍሩ እንደዚህ አድርገን አውጥተነዋል። እንትኑ ከታች እንደዚህ ሆኖልናል። አሁን እንግዲህ እዚህ ጋር ሳልሳ እናደርጋለን ማለት ነው። በሳልሳ ነው የሚፈልጉት የኔ ሰዎች ማለት ነው። እሺ አሁን እዚህ ጋር ጅብና ኬሪ ሆኖ እንትን ማለት ነው። ጅብና ካሳ እና ዛህተር አለኝ እዚህ ጋር አብሬ ዋህጄ። እዚህ ጋር ደግሞ ናአናና ጅብና ካሳ ናአና ነው። ይሄ ደረቁንም ካደረጋችሁት ምንም ችግር የለውም። እኔ ግን ያው ፍሬሹ ስላለኝ እሱ ነው ያደረኩት። እንደዛ አድርጌያለሁኝ። ይሄንን እየከፈትኩ እንትኑን አንድ ላይ እንደ ሰንዶች ውስጥ አስገባለሁ ማለት ነው። ሁላችንም ብዙዎቻችን እናውቀዋለን። እሺ እንግዲህ በዚህ መልኩ ማፍጠሪያችንን ፈጣየራችንን ሰርተናል። እዚህ ጋር በናአናና በዛህተር ላይ ያደርኩት እና ሱማክ አያችሁት? በእንደዚህ መልኩ ነው የተሰራው ማለት ነው። ይሄ ደግሞ በጅብና መዘሬላ ያው ፒዛ ማለት ነው። ዛሬ ይሄንን ይመስላል። በዚህ መልኩ ነው የሰራ ነው ማለት ነው። እንግዲህ ሌሎችም ነገሮች አሉ፣ ግን ሌላ ጊዜ አሳያችኋለሁ ማለት ነው። ይሄንን ይመስላል። ኢንሻአላህ ትወዱታላችሁ እያስባለሁ። ሰብስክራይብ ላይክ አድርጉ ማለት ነው። ሰብስክራይብ አድርጉ አዲሶች ማለት ነው። ነባሮች ደግሞ እንደተለመደው ሸር አድርጉልኝ ማለት ነው። ይሄንን ይመስላል የዛሬው ፈጣይራችን ማለት ነው። ዛሬ እኔ ጋር ናችሁ። ወደዛ ወደዚህ የለም እና ሸር አድርጉልኝ እስኪ እርስ በርሳችን እንደጋገፍ ማለት ነው። በተረፈ ለነበረን ቆይታ ከልብ አመሰግናለሁ። ሀገራችንን ሰላም አላህ ያደርግልን፣ እኛንም ሰላም ያደርገን በያለንበት። ሰላም አለይኩም ወረህመቱላሂ ወበረካቱ።